ምንድነው? አንድ ቅዱስ አለ። ኦኬ። እና ያ ቅዱስ የተቀበረበት ቦታ አለ። ያ ቅዱስ የተቀበረበት ቦታ አለ። ኦኬ። እሱ ኦልሬዲ ተቀብሯል። የሆነ ቦታ ተቀብሯል። ብቻ አንድ ቦታ ላይ ተቀብሯል። ታሪኩ እንደዛ ነው። ከዛ በኋላ የሆኑ ሰዎች ኦኬ፣ አንድ ገድል ላይ ነው የሚያዩትና እስቲ አንተን ሐሳብ እንድታጋራኝ ነው። የሆኑ ሰዎች ሰው ሊቀብሩ ይሄዳሉ። ሰው ሊቀብሩ ሬሳ ተሸክመው ይሄዳሉ። መንገድ ላይ ማለት ነው። የድሮ ሰዎች እንደምታውቀው በቃሬዛ ነገር አለ፣ ሬሳ ተሸክመው የሚሄዱት። ከዛ በኋላ ሬሳ ተሸክመው ያ የሞተውን ሰው ሊቀብሩ እየሄዱ ጠላት ይመጣባቸዋል። እንዳጋጣሚ ልክ ጠላት ሲመጣባቸው ኦኬ፣ ልክ ጠላት ሲመጣባቸው ደንግጠው ሬሳውን ወርውረው ይሄዳሉ። ኦኬ፣ ደንግጠው ማለት ነው። ከዛ ደንግጠው ሬሳውን ጥለው ይሄዳሉ። ከዛ በኋላ እነሱ ጥለው ሄዱ። ሬሳውን ልክ ወርውረው ሲሄዱ ያ ቅዱሱ የተቀበረበት ቦታ ላይ ወደቀ ሬሳው። ልክ ቅዱሱ የተቀበረበት ቦታ ላይ ሲወድቅ ብድግ አለ። ያ የሞተው ሰውዬ ብድግ ብሎ ቆመ፣ የተቀበረበት ቦታ ላይ ወድቆ። አሁን ይህንን ታሪክ እንዴት ነው ተቀበለዋለህ? አንድ ገድል ላይ ነው ያገኘሁትና አይኔ እንኳን ያው ይህን ታሪክ ለመቀበል ይከብደኛል ማለት ለመናገር። ለምንድን ነው የከበደ? በዛ ያ ቅዱስ የተቀበረበት ቦታ በዚህ ደረጃ ቦታውን ቅዱስ አይደለም ብለህ ስለምታምን ነው ወይስ ለምንድን ነው የከበደ? ምክንያት አይ እኔ ማምነው የኢየሱስ ክርስቶስ ነው ሰውን ከሙታንም ከምንም ሊያስነሳ የሚችለው እሱ ነው ስለማምን። እሺ፣ በጣም ጥሩ። ይህን ታሪክ የነገርኩ ባይዘወይ ይሄ ታሪክ እኔ አሁን የነገርኩ ጀስት ለመማማር ፐርስፔክቲቭ ነው። አንተ ላይ እንትን ለማለትም አይደለም። አሁን የነገርኩ ታሪክ ገድል ላይም አይደለም ያለው፣ መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስ ላይ ሁለተኛ ነገሥት። ለዛ ነው መጽሐፍ ቅዱሳችንን ማንበብ ያስፈልጋል። መጽሐፍ ቅዱሳችንን በደንብ ስንመለከተው ለመቀበል የሚከብዱ ነገሮች፣ የሚመስሉ ነገሮች አሉ። ኦኬ፣ ይሄን ታሪክ ምን ላይ ታገኘዋለህ መሰለህ? መጽሐፍ ቅዱስ ላይ ሁለተኛ ነገሥት ምዕራፍ 13 ላይ ሄደህ መመልከት ትችላለህ። ሁለተኛ ነገሥት ምዕራፍ 13 ከቁጥር 20 ጀምሮ ስትመለከት አለ። ምንድነው? አንድ ቅዱስ አለ። ኦኬ። እና ያ ቅዱስ የተቀበረበት ቦታ አለ። ያ ቅዱስ የተቀበረበት ቦታ አለ። ኦኬ። እሱ ኦልሬዲ ተቀብሯል። የሆነ ቦታ ተቀብሯል። ብቻ አንድ ቦታ ላይ ተቀብሯል። ታሪኩ እንደዛ ነው። ከዛ በኋላ የሆኑ ሰዎች ኦኬ፣ አንድ ገድል ላይ ነው የሚያዩትና እስቲ አንተን ሐሳብ እንድታጋራኝ ነው። የሆኑ ሰዎች ሰው ሊቀብሩ ይሄዳሉ። ሰው ሊቀብሩ ሬሳ ተሸክመው ይሄዳሉ። መንገድ ላይ ማለት ነው። የድሮ ሰዎች እንደምታውቀው በቃሬዛ ነገር አለ፣ ሬሳ ተሸክመው የሚሄዱት። ከዛ በኋላ ሬሳ ተሸክመው ያ የሞተውን ሰው ሊቀብሩ እየሄዱ ጠላት ይመጣባቸዋል። እንዳጋጣሚ ልክ ጠላት ሲመጣባቸው ኦኬ፣ ልክ ጠላት ሲመጣባቸው ደንግጠው ሬሳውን ወርውረው ይሄዳሉ። ኦኬ፣ ደንግጠው ማለት ነው። ከዛ ደንግጠው ሬሳውን ጥለው ይሄዳሉ። ከዛ በኋላ እነሱ ጥለው ሄዱ። ሬሳውን ልክ ወርውረው ሲሄዱ ያ ቅዱሱ የተቀበረበት ቦታ ላይ ወደቀ ሬሳው። ልክ ቅዱሱ የተቀበረበት ቦታ ላይ ሲወድቅ ብድግ አለ። ያ የሞተው ሰውዬ ብድግ ብሎ ቆመ፣